ሰላም! ቤት በእስራኤል መግዛት ትፈልጋላችሁ፣ ግን ከየት እንደምትጀምሩ እርግጠኛ አይደላችሁ? እኔ ዴቪድ ነኝ። ባለፈው ቪዲዮ ስለ ራሴና ስለ አቮንቱሪ ነግሬያችኋለሁ። አሁን ደግሞ ሂደቱ ራሱ እንዴት እንደሚመስል በዝርዝር እንመልከት። የመግዛት ሂደት በጥቂት ዋና ደረጃዎች ያልፋል። መጀመሪያ ንብረቶችን መፈለግና ማየት ነው። በጀት፣ አካባቢ እና መጠን መሰረት እናማከራቸዋለን። የሚስማማችውን ንብረት አብረን እናገኛለን። ከዚያ ንብረቱንና ሰነዶችን መመርመር ይመጣል። ውል ከመፈረማችሁ በፊት ነፃ ታቦ ማየት አለብን፣ ማን ህጋዊ ባለቤት እንደሆነ ለማወቅ እና ዕዳ ወይም ችግር አለመኖሩ ለማረጋገጥ። ይህ ደረጃ ጊዜ ይወስዳል፣ ትዕግስትም ይፈልጋል፣ ግን ዝለው አትለፉት። ከዚያ በዋጋ ላይ ድርድር ማድረግ ይመጣል። ድርድር ማለት የተለመደ የሚያስፈራ ነገር አይደለም፣ ሁልጊዜም የገዢ ሂደት ክፍል ነው። ደላላ በዚህ ደረጃ ከጎናችሁ ሆኖ ትክክለኛውን ዋጋ እንድታገኙ ይረዳችኋል። ከዚያ ውል መፈረም ይመጣል። በተመሳሳይ ጊዜ ካስፈለገ ብድር ማዘጋጀት እና በመጨረሻ ቁልፉ መቀበል። እያንዳንዱ ደረጃ አስፈላጊ ነው። በሚቀጥሉት ቪዲዮዎች እያንዳንዱን በጥልቀት እንመለከታለን። በሚቀጥሉ ቪዲዮ ከሌላኛው ወገን ሂደቱን እናያለን። ቤት መሸጥ በተለያዩ ሚዲያዎች ሊያገኙ ይችላሉ። ከኛ ጋር ለማመካከር በ055916119 ይደውሉ። ጠቃሚ ምክሮችንና ተጨማሪ መረጃዎችን ለማግኘት ሊንኩን በመጫን የዋትስአፕ ግሩፑን ይከታተሉ። ቪዲዮውን ለቤተሰቡና ለጓደኞቹ ያጋሩ። በሚቀጥለው ቪዲዮ እንገናኝ። ደህና ሁኑ።